እቺን ስልክክ ያለች ቆንጆ ጀበና እናሞሻታለን ማለት ነው። እሳታችን ላይ እያገለባበጥን ሁሉንም የሰውነት ክፍሏን እንደዚህ ያደረገን እንተኩሳታለን ማለት ነው። እንደዚህ ባፏ ጭስ መውጣት ይጀምራል። ቢሆንም በየአቅጣጫው እያገለባበጥን ከተኮስ ነው በኋላ እኛ ቡና እየጠጣን ነበርና የሱን አተላ የቀረ ነበር ጀበና ውስጥ እሱን እንደዚህ ጨምራለሁ ማለት ነው። ቢገነፍልም መገፍ ጥሩ ነው ለሰውነቷ ለአካላቷ መገንፈሉ ቆንጆ ነው። ከዛ በቃ እንዲንተከተክ መተው ነው። አቀዘቀዝን በኋላ እንደዚህ አድርገን በአተላው ሰውነቷን ጥብ እናደርጋታለን። ማማሯ አትጠይቁኝ። ሁሌም እኔ ሸክላ ከአሟሸው በኋላ በሙቅ ውሃ ነው ማጠው። ማጠብም ያለባችሁ በሙቅ ውሃ ነው። ስለዚህ በሙቅ ውሃ ጥብ ታረጉትና ከዛ በኋላ ነው የምትጠቀሙት። አታምርም?